ዛሬ እንግዲህ በ15% ቅድመ ክፍያ ያው በርዕሱ ላይ እንዳያችሁት 15% ቅድመ ክፍያ እየሸጥን ያለነውን የመኖሪያ አፓርትመንት ያው ፋውንዴሽን ላይ ለሚመስላችሁ ሰዎች ውጪ ላይ ሆነ ያለውን ነገር ሙሉ በሙሉ የምናሳያችሁ ይሆናል ማለት ነው። እንግዲህ በምትመለከቱት መልኩ የደረሰ ሳይት ነው በ15% ቅድመ ክፍያ እንዲሁም ደግሞ ከ2% እስከ 15% ቅናሽ ያዘጋጀንላችሁ ሳይት ነው ማለት ነው። ሙሉ ቪዲዮን ተከታተሉ። እንግዲህ ቅድም ላይ ባልኳችሁ መሰረት ያው ሙሉ በሙሉ ህንፃው ያለበትን ሁኔታ እና ደግሞ ምን ያህል ስራው እየተካሄደ እንዳለ ሙሉ በሙሉ ላሳያችሁ። እንግዲህ ይሄኛውን ደረጃ እንደወጣን የምናገኘው ይሄኛውን ኮሊደር ይሆናል ማለት ነው። እንግዲህ በዚህ በኩል ግራና ቀኝ ሁለት ቤቶች ይኖሩናል ማለት ነው። እንደምትመለከቷቸው በዚህኛው ሳይድ 93 ካሬ ባለ ሁለት መኝታ ይሄኛው ሙሉ በሙሉ ተሸጦ አልቋል ማለት ነው። የዚህ መረጃ ትተን ወደ 160 እንሂድ። 160 ካሬ ባለ 3 መኝታ ቤት ነው። እንግዲህ እንደምትመለከቱት ነው። በጣም ሰፊ ቤት ነው። ያው ሙሉ በሙሉ ስለ ቤቶቹ ያለውንና እያንዳንዱ ፓርቲሽን ቀጣይ ላይ ደግሞ ምሰራላችሁ ይሆናል ማለት ነው። አሁን እንደ አጠቃላይ ሪል ስቴቱ ምን ይዞ እንደመጣና በአካባቢ ላይ ምን እንዳለና የቤቶቹ አሁናዊ ሁኔታ ምን ላይ እንደደረሰ የሚለውን ከሶስተኛ ፍሎር ጀምሮ ያሉትን አሁን ላይ እየተሰሩ ያሉትን እንዲሁም ምን እንደሚቀሩ በግልጽ የምነግራችሁ ይሆናል ማለት ነው። በመጨረሻም ደግሞ ዋጋ እስከናከፋፈሉ እስከነ ዲስካውንቱ የምታገኙበትን ነግራችኋለሁ ማለት ነው። ይሄኛው ቤት እንግዲህ ሙሉ በሙሉ ተጠናቆ የምትረከቡት በ12 ወራት ጊዜ ውስጥ ነው ማለት ነው። በ12 ወራት ውስጥ ትረከቡታላችሁ። የ24 ወራት ደግሞ ያከፋፈሉ ሁኔታ አመቻችተን ነው ማለት ነው። በ15% ቅድመ ክፍያ እየሸጠን ያለ ነው ማለት ነው። ብዙ ሰዎች ደግሞ የሚረዱት ይህንን ያው ፋውንዴሽን ላይ ያለ ሳይት ነው የሚመስላቸው፣ ነገር ግን አሁን ላይ ሙሉ በሙሉ ወደ መጠናቀቅ የደረሰ በ12 ወር ውስጥ ደግሞ ሙሉ በሙሉ ሊፍቱም የከርሰ ምድር ውሃውም ባካፕ ጄኔሬተሩም ተገጥሞ የምትረከቡበት ይሆናል ማለት ነው። የስትራክቸር ስራ ኦልሞስት እየተጠናቀቀ ነው ማለት ነው። እዚህ ሳይት ላይ ያለው ሁኔታ እንግዲህ እንዳልኳችሁ ነው። በዚህ ሳይት ደግሞ 160 ካሬ ሜትር አለ ማለት ነው። ሌሎቹ የቀሩትን እናያቸው። በወለል 5 አባወራ የምናገኝ ሲሆን ባለ 2 መኝታ ቤቶቹ በዚህ ሳይድ የምናገኛቸው፣ እንዲሁም ባለ 3 መኝታ ቤቶቹን ደግሞ በዚህ በኩል በፀሐይ መግቢያ በፀሐይ መውጫ እንደፈለጋችሁት አማራጭ የምትገዟቸው ቤቶች ናቸው ማለት ነው። ሌላው በዚህ ሳይድ ያለው 86 ካሬ ባለ 2 መኝታ ቤት ነው ማለት ነው የሚሆነው። 2 መኝታ ቤት ነው፣ 86 ካሬ ሜትር ነው። እንግዲህ ወደዚህ ደግሞ ስንመጣ ቅድም ላይ ስለ ህንፃው ካልጠቀስኩላችሁ ነገር አንዱ ይሄኛው ነው። ይሄ ኦፕን ዳውን ነው ማለት ነው። ይሄኛው ኦፕን ዳውን የሚጠቅመን ቬንቲሌሽን እና የፀሐይ ብርሃንን በደንብ ለማግኘት ይረዳናል ማለት ነው። እያንዳንዱ ቤት ላይ አሁን የፀሐይ ብርሃን ይገባል ማለት ነው። ሁለቱም ቤቶች ላይ የፀሐይ ብርሃን በደንብ ይገባበታል ማለት ነው። በዚህኛው መልኩ ማለት ነው። ይሄኛው ክፍት። ሌላው ደግሞ 157 ካሬ ባለ 3 መኝታ ቤት እዚህ ጋር እናገኘዋለን። ይሄኛው 157 ካሬ ሜትሩ ነው ማለት ነው። ሙሉ በሙሉ ውስጡን ይሄኛውን ቤት አሳያችኋለሁ ማለት ነው። ሌላው ሊፍት ይኖረናል። እዚህ ጋር ሊፍታችን ነው የሚሆነው። በጣም ሰፊ የሆነ ወይ የሆነ ሊፍት የሚሆነው እንደምታዩት ነው። እንግዲህ ይሄ አፓርትመንት ለመኖሪያ ምቹ የሆነ ያደርጓል ማለት ነው። ሌላው ደግሞ ስለ ቤቱ ያለውን ነገር እንዲሁም ስለ አከፋፈሉ እስከነ ካሬ ሜትር አማራጮቹን ደግሞ ዲቴልስ የምነግራችሁ ይሆናል ማለት ነው። ይሄኛው 157 ካሬ ባለ 3 መኝታ ቤት ነው። እንደምትመለከቱት ነው። በጣም ሰፊ የሆነ ዋይድ የሆነ ሳሎን እናገኛለን። ለአቀማመጥ በጣም ምቹ ነው የሚሆነው። ለዳይኒንጋችንም ለሊቪንጋችንም ለማመቻቸት ሶፋ ኤሪያችን ለማስተካከል አሪፍ ነው። እንዲሁም ደግሞ ቆንጆ የሆነ እይታ አለው ማለት ነው። ወደ ሚካኤል ቤተክርስቲያን የሚያየው ነው ማለት 160 ካሬ ሜትሩ ከዚህኛው ቤት ጋር ተመሳሳይ ነው ዲዛይን ያላቸው። እሱ ደግሞ ወደ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያይ ይሆናል። ሌላው ደግሞ ኪችን ነው። ሰፊ ኪችን አለን። ይሄኛው ሰፊ የሆነ ኪችን ነው የሚሆነው ማለት ነው። እንዲሁም ደግሞ ባለ 3 መኝታ ቤትነቱ ይኸው 2 ክፍሎች ይኖሩታል። በዚህኛው አንደኛ የልጆች መኝታ ቤት ነው። ይሄኛው ደግሞ እዚህ ጋር ደግሞ ያለው ሁለተኛ የልጆች መኝታ ቤት ይሆናል ማለት ነው። በሁሉም በኩል የፀሐይ ብርሃንም አየርም ይኖረዋል ማለት ነው። በአጠቃላይ ኮመን ባዝሩማችን ይሄ ነው የሚሆነው። የአጋዥ መኝታ ቤት ይሄኛው ነው። እዚህ ጋር ደግሞ ላውንደሪ ስፔስ ወይም ደግሞ ልብስ ማጠቢያ ማሽናችንን ልናስቀምጥበት የምንችለው ቦታ ነው ማለት ነው። ወደ ዋናው ስንመጣ ማስተር ቤዱ ነው። የማስተር ቤዱ በጣም ሰፊ ነው። እስከ 2 ሜትር አልጋ ድረስ በደንብ አድርጎ የሚይዝ ነው። የራሱ የሆነ ማስተር ባዝሩም አለው ማለት ነው። የራሱ የሆነ ሻወር፣ ሽንት ቤት እዚህ ጋር ይኖረዋል ማለት ነው። እንደምታዩት ነው።
እንዲሁም በሰፈሩ ላይ የግል ትምህርት ቤቶችን እንደ ሳፋሪ አካዳሚ፣ ዳይመንድ ስኩልን፣ ሌሎችም የግል ትምህርት ቤቶችን ጨምሮ በየ300 ሜትር ርቀቱ እስከ 400 ሜትር ድረስ ርቀት የምናገኛቸውን የግል ትምህርት ቤቶች፣ የጤና ተቋማት እንዲሁም የእምነት ተቋማቶችን በያዘ መንደር ላይ ሴምሲ ሚካኤል ወይም የተባበሩት አደባባይ በምንለው ቦታ ላይ ነው ማለት ነው ሳይት የሚገኘው። ወደ ዋናው ጉዳይ ደግሞ ስንመጣ በ15% ቅድመ ክፍያ ነው ቅድም ላይ እንደጠቀስኩላችሁ በካሬ በ97,500 ብር እንዲሁም 30% ለምትከፍሉ ደግሞ ከአጠቃላይ ዋጋ 2% ይቀነስላችኋል ማለት ነው። ከዚህ አሁን ከነገርኳችሁ ከ97,500 ለምሳሌ በ86 ካሬው ከአጠቃላይ ዋጋው የ15% ዲስካውንት አግኝታችሁ ደግሞ የምትገዙት 100% ለምትከፍሉ ደንበኞች ይሆናል ማለት ነው። እንደየ አከፋፈላችሁ በምትመለከቱት መልኩ ቅናሽ አዘጋጅተን ነው እየሸጥን ያለ ነው። ይህ ህንፃ እንግዲህ የራሱ የሆነ የከርሰ ምድር ውሃ አለው፣ ሊፍት ይኖረዋል፣ ባካፕ ጄኔሬተር ይኖረዋል። እንዲሁም የ24 ሰዓት ጥበቃ ደግሞ ለእያንዳንዱ ቤት ፓርኪንግ ይኖራቸዋል ማለት ነው። ይህንን መሰረታዊ ነገሮችን አሟልተን ነው ማለት ነው እየሸጠን ያለ ነው። ለበለጠ መረጃና ለሳይት ጉብኝት በ0911 10 3562 ይደውሉልን። አመሰግናለሁ።